እንድትሉ ነው። ለምን እዚህ ጋር ያቆሙትም? እኛ አባት ሐሳባቸው መግለጥ ካልቻሉ ለምን አቆሙ? ይሄ በእውቀትም በእድሜም የቀነጨረ ሰው ቁጭ ብሎ እንዴት ቲያትር ሲሰራባቸው እንዴት ነው ቆብሎ ቲያትር እንዲሰራባቸው እንትን የሚሉ በደንብ ስሙት። ወደ ሐሳቡ እንጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተይዞ እንደሚመጣ አውቃለሁ። ምክንያት አይደግፈንም ካለ በኋላ የሚሰራውን ቁማር ተመልከቱ። ከመዝሙር 32 ጋር ከቴዎሲስ ጋር እንደሚመጣ አውቃለሁ። ስላወቀው እኮ አይደለም እዚህ ቁጭ ብለን ስናወራው ስለነበረ ነው። አውቃለሁ። ልክ እንዳነበበ ሰው አክት ሲያደርግ በደንብ ስሙት። አሁን እዚህ አክት እያደረገ ያለው ልክ እንዳነበበ ሰው ነው። ስሙት በደንብ። መጀመሪያ አይደለም መጽሐፍ ካለ በኋላ አውቃለሁ ካወክ ለምን አታምንም ሲሉ አይ ምናምን እያለ እንዴት ሽፍት እንደሚያደርግ ተመልከቱት። ምክንያቱም እሱ የተቀመጠው የአባቱ ቤት ነው። እኚህ መምህር የተቀመጡት እንግዳ ሆኖ ነው የተጋበዙት። ምንድነው ልዩ እያዘ ያለው? ሞክ እያረጋቸው ነው። ሞክ እያረጋቸው ማለት ነው። በደንብ ይሁት አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል። እሱም ቢሆን ቴዎሎጂካል ወዴት መጣ? አትናቴዎስ ያለውን መዝሙር 32 ላይ ያለውን ቴዎሲስ ከሚለው ኮንሰፕት ጋር አብራራ ቢሉት እኮ ያብራራ። አም ዴድሊ ሹር አብራራ። ምንድነው እሱ አሁን የያዘው ይዞ የገባበት አንዱ ምክንያት ምንድነው? ጨዋታ ሊጫወት ነው። አይ አውቃለሁ ማርያም አምላክ የምትባልበትን ከዚህ ከመዝሙር 32 አንፃር የሚጫወተውን ጨዋታ ማለት ካወክ ለምን አትቀበልም ማለት። መጀመሪያ መጽሐፍ ቅዱስ አይደግፍም ነው ብሎ የተነሳው እራሱ ምን አለ መሰላችሁ? ልጁ ይዞ የገባው የህፃን ልጅ ጨዋታ ነው። እንደነዚህ አይነት ህፃናት ጋር መውረድ አልነበረበትም ይሄ ሰውዬ። እኔ እኮ የሚያስተምርበት በጣም ብዙ ደብር ያለበት ደብር አያስተምርም ማለት ነው። የሚያስተምርበት እኮ ቦታ አለ። ለምን አይነት ቁማር ይጫወታሉ? ስሙት። ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም። ርዕሳችን ስላለ የቤዛነት ምን አለ ልክ ከተናገረ በኋላ ልክ ያቃል እንዲባል እዛ ላይ ግን አሁን እሳቸው እንዲናገሩ እድል እየሰጣቸው አይደለም። ገብቷችኋል አይደል? የሚናገሩትን በጠቅላላ ኢንተራፕት ነው የሚያደርጋቸው። እግዚአብሔር ያሳያችሁ። ይሄ ትናንትና የምናውቀው ልጅ መጽሐፍ ቅዱስ እንኳን አንብቤ አላቅም ሲል የነበረ ልጅ ነው። ቁጭ ብሎ እኛ ስናወራ የቃረማትን ይዟት ሄደ። ስሙት ዝም ብላችሁ ለሌ ስለሚቆይ ማለት ነው። ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማለት ማርያም ለምሳሌ ለራሷን ቤዛ ናት አለ። ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሔዋን። ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን ስለወለደች ስለታዘዘች ብሎ ያስቀምጣል። እዚህ ላይ እንስማማለን። ማርያም ሰማችሁት? እዚህ ላይ እንስማማለን። ከተስማማ ታዲያ ለምንድን ነው ቁጭ ለምታወራው? እኔ የዚህ ልጅ ድድብና በነገራችን ላይ ሲናገር ሁሉ እንደሚያቃጥለኝ ታውቃለህ። ምንም ከእውቀት ነፃ ነው። እቀበላለሁ። አሁን በደንብ ስሙት። አሁን እቀበላለሁ ብሏል። ይቀበላል። በደንብ ስሙት። ከዚህ በኋላ የሚናገረውን ስሙት። ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ። በደንብ ስሙት። ጥያቄውን ተመልከቱ። እቀበላለሁ ካለ በኋላ በሰው ልጆች ላይ ሁሉ ያለው መርገመ ስጋና መርገመ ነፍስ ማርያም ላይ አለ ብላችሁ ታስባላችሁ? እዛው እኮ ፓትሮሎጂ ላይ እዛው ስትመጡ ይናገራሉ እኮ አባቶቻችን። ራሱ ሄሬኒዮስ እዛው ክፍል ላይ ያብራራዋል እኮ። ራሱ ሄሬኒዮስ እነ ቅዱስ ዮሐንስ ዘደማስቆ እነ ቅዱስ ኤፍሬም ሶሪያዊ እነ አግናጢዮስ ብቻ አይደለም በነገራችን ላይ እነ ሰማዕቱ ዮስጢኖስ ጭምር እነ ጄሮም ጭምር እነ ኦገስቲን ጭምር ሲለስበችው ናት ይላሉ። ኃጢአትን የምትባል ከእናቷ ማህፀን ጀምሮ ጠበቃት ነው የሚለው። አንጽቶ ጠበቃት ነው የሚለው። ኃጢአት አልነካም። በህይወት ኃጢአትን አታውቅም ነው የሚለው። ስም ከሌለ ታዲያ ለራሷ ቤዛ ናት የሚለው ታንኪ ሁለተኛይቱ ሔዋን ናት። ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያንለት
ቆመንኛ አቤት የሚለን ክርስቶስ ነው። አዳም ተብሎ ተጠርቷል። እመቤታችን ኖ። በደንብ ስሙት። እሳቸው ሲያወሩ አይ እያለ ነው የሚጀምረው። አይ ብሎ የሚጀምረው የእሳቸውን ሀሳብ ነው የሚያብራራው። አይ እሳቸው ሲያወሩ የራሱ ምንድነው እያስቆማቸው የራሱን ሀሳብ ነው የሚያብራራው። ቅድም አዲሲቱ ሔዋን ናት እንዲህ ነው። አሁን ቅድም ከሰማችሁት ምንድን ነው ያለው? አምላክ ተብላለች የሚለውን መጽሐፍ እንኳን አይልም ካለ በኋላ ይሄን አምናለሁ አለና መዝሙር 32 ላይ ይሄን አያይዛችሁ ከዚህ ጋር አይ ብሎ ነው ሲጀምር። አሁን ዝም ብላችሁ ስሙት። አይ አይደለም አይ እያለ ነው የሚያብራራው። አሁን አይ ብሏል። ቅድም አይ ብሎ ሲያብራራ የነበረ ያንን ነው። ቤዛነት ላይ ልክ እሳቸው አይ አለና ከዚህ አንጻር እቀበላለሁ ሲል ትመለከታላችሁ። ልጁ እኔ አሁን በጣም እያሳረረኝ ያለው ይሄ ሰውዬ ምንድን ነው የሚሰራው እዛ? ለምን ወጣ? ከእንዲህ አይነት የአእምሮ መቀንጨር ካለበት ሰው ጋር እንዴት ነው ቁጭ ብሎ የሚያወራው? ስሙት። የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ይሄ ቃል በቃል ያለችው ለሔዋን ነው። ቢኮዝ ኦፍ ዋት እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ በደንብ ስሙት። ምን አሁን ለሔዋን መሆኑ ማን ነገረክ? ምን አይነት የድድብ ጥያቄ! ምን በቃ እኛ አባት ማውራት አልቻሉም። በነገራችን ላይ ምንድነው አሁን እሱ ዲስትራክት ማድረግ ነበር የተያዘው። እንዲህ የሚያደርጉ ምን አይነት ሰዎች እንደሆነ ታውቃለህ? የእውቀት ድሃ የሆኑ ሰዎች ናቸው። ይህ የተነገረው እኛ እኮ በነገራችን ላይ ብዙ ጊዜ ይሄን ልጅ ቁጭ አድርገን ስለዚህ የሉቃስ ወንጌልና አብራርተንለታል። ጠይቆ መልሰልህ። እኔ አንብቤ አላውቅም፣ አዲስ ነው ሄጃታል። አሁን ዛሬ ላይ በእግዚአብሔር ይሄን ሰው የምታውቁ ሰው አድብ በሉት፣ ስርዓት ይኑርህ በሉት፣ አትሊስት ሰው ምረጥ በሉት። ምን በነበጋሻው ጊዜ ቤተክርስቲያንን እንደፈለክ ያረከው አይበቃህም እንዴ? እዛ ብቻ አይደለም እኛ ጋር ሁሉ አመተኩ ምን ስታረግ እንደነበረ እናውቃለን። በእናታችሁ የምታውቁ ሳላ ገርጂ ማርያም ነው አይደለ? ፋሲል እዛ ላሉ ለቤተክርስቲያን ሰዎች ንገሯቸው፣ አድቦ ይቀመጥ። ለነገሩ እዛ አቶ ማን እንትን ያለበት አንተ አይደል? አቶ ፈለጋ ያለበት እንትን ቤተክርስቲያን አይደለ? ለነገሩ እንደዚህ አይነት ሰዎች ናቸው እዛ የተሰበሰቡት። አድብ በሉት። ይሄን ሰውዬ ማውራት ካልቻለ ለምን አያቆምም? ስሙ ነገሩት። የቤተክርስቲያን ትርጓሜ የኛ ትርጓሜ የትኛው የቤተክርስቲያን አባት አያችሁት? ምን ማውራት አይችሉም። እሳቸው ሀሳባቸውን ማስጨረስ የሚባል ነገር አልነበረም። ምነው የሆነ ነገር ሲና የትኛው ይሄ ማለት በጣም የደደብ የባለጌ ሰው ንግግር ነበር። ሂጂ ውጪ ቀፉ ብሎክ አድርጓት እችን ደደብ። እከክ አስገብተንሽ ይሄን ጠሪ ብትባይ እንኳን አጠሪ። ሂጂ ውጪ። አንድ ሰው እንትን ሲል ብሎክ እያደረጋችሁ ሸኟቸው። ወንድም ትላለች እንዴ? አንቺ ነሽ ወንድም አድርገሽ የሰጠሽ? ስሙት። እነዚህ ሰዎች ምንድን ነው እየሰሩ ያሉ? ቤተክርስቲያን ላይ ምን እያደረጉ ነው? ስሙት ዝም ብላችሁ። ይሄኛ ስልጣን አሁን አንተ ችግር የትኛው የቤተክርስቲያን አባት በየትኛው ስልጣኑ ነው? ጥያቄውን በደንብ ስሙ። ይኸው ስሙት። መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያንለት ቆመንኛ አቤት የሚለን ክርስቶስ ነው። አዳም ተብሎ ተጠርቷል። እመቤታችን ኖ የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ዝም ብሎ አይ አይደለም፣ አይ እንዲህ ነው፣ አይ በደንብ ስሙት። ይሄ ቃል በቃል ያለችው ለሔዋን ነው። ቢኮዝ ኦፍ ዋት እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ ማነገሩት የቤተክርስቲያን ትርጓሜ የኛ ትርጓሜ የትኛው የቤተክርስቲያን አባት የኛ ስልጣን አሁን አንተ ችግር ስሙት። የትኛው የቤተክርስቲያን አባት በየትኛው ስልጣኑ? እግዚአብሔር ያሳያችሁ። ይሄ ሰውዬ ለምንድነው ጥሎ ማውጣው? ይሄን እናውቃለን። ቃሌ ማለት ቢሞት እስኪ እኔ በፈለገው ቶፒክ እኔ ከዚህ ጋር ዲቤት እገባለሁ። በዚሁ አሁን ቢያዘው ቶፒክ እግዚአብሔር ያሳያችሁ።
የትኛው የቤተክርስቲያን አባት በየትኛው ስልጣን ነው? ምንድነው እያደረገ ያለው ልጁ? አንተ ምን ተስፋዬ ነህ? እግዚአብሔር ይጠይቀ። ሰው እንኳን ማትመርጡ አይከናችሁ አይደል? ለምን ከጳውሎስ ፍቃዱ ጋር ቁጭ ብላችሁ አትነጋገሩ? ፕሮቴስታንት እነ ጳውሎስ ፍቃዱን ያመጣሉ። አምጥቶ አንድ ቀን አይታችሁ ታውቃላችሁ? ልክስክሶች ስለሆናችሁ ነው። እናንተ ሳንቲ ይወረወርላችኋል፣ እየሄዳችሁ ትልከሰከሳላችሁ። ከዚህ ምንም ከማደነዝ ማየም ጋር ቁጭ ብለህ በጣም ነው የሚያሳዝነው። ሲጀመር ይሄ ልጅ ቤተ እምነቱ ሲጀመር የሚያወራውን ነገር ቤተ እምነቱ አትቀበልም። ከዚህ ቀደም በስፋት ስለዚህ ልጅ ቤተ እምነት ተናግረናል። በደንብ ስሙት። ችግር ማንተ ወንዝ ልጠልፍ ስትል አይደለም። እኛ ክርስቲያናችን የምንተረዳው ለምሳሌ ሶስት ነገር ምን ይላል? አሁን ልክ እሳቸው ማውራት ሲጀምሩ ሐሳብ ይቀይራል። ቤተክርስቲያናችሁ በምትረዳው ኮንሰንሰስ እሱ ማነው? ቤተክርስቲያናችን ምንድነው? አሁን ከእርሶ ይልቅ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አውቃታለሁ እያለ ነው። ሀሌታዋ በነገራችን ላይ በጣም ባለጌ የሆኑ ሰዎች ስብስብ ነው። ይሄ ሀሌታ የሚባል ሚዲያ ከዚህ ቀደም ፍሪዝ እንዲያደርግ አድርገነዋል። ሚዲያውን እየሄድን ሪፖርት አድርገንበት ከዛ በኋላ ነው የተመለሰው። ይሄ ሚዲያ ሪፖርት አድርገንበት ነበር፣ ትዝ ካላችሁ። ይሄን ሰውዬ ለምንድን ነው የማይነግሩት? ቆይ አንድ የሚለው ሰው ይጠፋል። ይሄን ሰው የት እንደሚቀመጥ እንኳን ሄዶ አያውቅም። ሳንቲ ይከፈለው የትም ቤተክርስቲያን ለምን አታገለግልም? ለምን ገርጂ ማርያም ይሄን እዚህ በተቀመጥበት ገርጂ ማርያም ሄዳ ሰርግ ጉባኤ ለምን አትሰብክም? በጣም ነው የሚገርመው። ስሙት ይሁን ኮንሰንሰስ ፓትረን በራሳቸው ማለት ነው። በኮንሰንሰስ ፓትረን የኛን እኔ ነው ነገር ምን እሳቸው የአባቶቻችን ትምህርት ነው ሲሉ ምን ይላል እሱ የሚያስበው? እቺ አሁን ቲክታክ ላይ ለቀማት ወርዳለች አይደል? ኮንሰንሰስ ፓትረን በፕሮቴስታንት ቴዎሎጂ ውስጥ ኮንሰንሰስ ፓትረን የሚባል ነገር አለ እንዴ? ፓትሮሎጂን ትማራላችሁ እንዴ ፕሮቴስታንቶች? እስኪ እኛ በቴዎሎጂ ውስጥ ፓትሮሎጂን እንማራለን የሚል ፕሮቴስታንት ካለ እስኪ አንድ ቁጥር ጽፎ ይግባ። ፓትሮሎጂ አለ እንዴ ፕሮቴስታንት ቤተ እምነት ውስጥ? ይሄን እንኳን ወርድ የሰማው ምን ማለት ኮንሰንሰስ ፓትረን ማለት የአባቶች ስምምነት ነው። አባቶች የተስማሙ የተቀበሉ ትምህርት ማለት ነው። እሱ አሁን እቺን ወርድ እሳቸው የቤተክርስቲያናችን ትምህርት ነው የአባቶች ትምህርት ነው ሲል ኮንሰንሰስ ፓትረን ላይ በኮንሰንሰስ ፓትረን ያስረዱኛል ይላል። እያስረዱት እኮ ነው አባቶች ትምህርት ነው እያሉ እየነገሩት። ምንም እኮ አባቶች አግሪ ያደረጉበት ትምህርት ማለት ነው ኮንሰንሰስ ፓትረን። ወዳጄ እኔ ምን አይነት ከእውቀት ነፃ የሆነ ልጅ እንደሆነ እኔ እየሰማሁ በጣም እርር ነው ያልኩት። ምን እንደሚያወራው ሁላ አያውቅም። የአባቶች ትምህርት እያሉት ስለ ኮንሰንሰስ በኮንሰንሰስ ፓትረን እንትን ይበሉ። ኮንሰንሰስ ማለት አግሪመንት ማለት ነው። ያ ኮምን ማለት አይደለም። የአባቶች ስምምነት ማለት ነው። የመጀመሪያ አባቶች እያሉ ሲያስተምሩት ሲነግሩት ምንድነው እያደረገ ነው? ሽፍት እያደረገ መጥቶ ከኛ ጋር እኮ በዚህ ልክ አያወራም። አሁን እሱ እቃቺ ቲክታክ ላይ የቃረማትን ነገር ተምሮ አይደለም። በነገራችን ፕሮቴስታንት ላይ ፓትሮሎጂ የሚባል ወይም ኮንሰንሰስ ፓትረን የሚባል ነገር አይቀበልም። ፕሮቴስታንት አንዱም ፕሮቴስት ያደረገበት ትውፊትና ወግን አንቀበልም። ሉተርም ሲገነጠል ወግና ትውፊትን አንቀበልም ብሎ ነው የተገነጠለው። ሉተር እንኳን ሲቀበል በጣም በሚገርማችሁ ሁኔታ ይሄ ልጅ ምን እያወራ ነው? ልክ እንደ አዋቂ ምንም እኮ የሚያውቀው ነገር የሚያወራውን ነገር ሁላ አያውቅም። የአባቶች ትምህርት እያሉ እሳቸው እየተናገሩ አይደለም በኮንሰንሰስ ፓትረን ያስረዱኝ። በእናታችሁ ሂዱና ኮንሰንሰስ ፓትረን ማለት ነው ብላችሁ ጠይቁት እስኪ። ምንም እኮ የአባቶች ትምህርት ማለት እኮ ነው። ሌላ ምንም እኮ አይደለም። የቤተክርስቲያን ትምህርት ማለት ነው ኮንሰንሰስ ፓትረን ማለት። እሳቸው የቤተክርስቲያናችን ትምህርት ሲሉ እሱ ኮንሰንሰስ ፓትረን ይላል። ኢቭን ምን እያለ እንደሆነ እንኳን እያወቀ አይደለም። በደንብ ስሙ። ባክ አድርጌ እንትን ልበል። እናንተ ብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ ማን ነገሩት? የቤተክርስቲያን ትርጓሜ የእኛ ትርጓሜ የትኛው የቤተክርስቲያን